ዳኒ እንግዲህ ጉዶነ ማለት ነው። በቤዛ ምክር ሄሉ ልታመልጠው ስትሞክር በጥፊ ሲላት ሄላ ደፍታለች። እዛው ጋር አልተንቀሳቀሰችም ማለት ነው። እንግዲህ ጉዱ ፈላ። አሁን ችግር ውስጥ ገባ። ወይዘሪት ቤዛ ሌላ ቀማር እየቀመረች ነው ማለት ነው። ከፍቅር ጋራ መንገድ ላይ ቆመው ሌላ ነገር እያሉ ነው ማለት ነው። እንግዲህ እቅዳቸው በጣም ብዙ ነው። አደይን ከሌላ ወንድ ጋራ ፎቶ ስክሪንሾት እናደርግና ፎቶሾፕ አድርገን ለዴቭ እናሳየዋለን። ከዛ ለአንዴና ለመጨረሻ ዴቭና አደይ እንዲለያዩ ማድረግ እንችላለን። ከዚህ በኋላ ምን እንደሚፈጠር አብረን የምናየው ይሆናል። እንደዚህማ አለቃቸውም። እውነቴን ነው የምለው፣ ዋጋ አስከፍላቸዋለሁ። እኔ ላይ ነው አይደለ እጁን ያሳረፈው ዴቭ። ይህንን ዴቭ እጥፍ አርጌ እመልሳለሁኝ። እኔ ፍቅር አይደለሁም እያለች እንግዲህ ያዞኝ ልቀቁኝ እያለች ነው። ቤዛም ታዲያ የነገር ጠንሳሽ ስለሆነች ችግር የለውም በእኔ ጣይ፣ እኔ ያለሁልሽ እቀምርልሻለሁ አለቻት። የለሊ አክስት ደግሞ ለሊን ቂጥቂጧን እየተከተለቻት እንግዲህ ለልዬ ልትበቀላት እየፈለገች ነው። ለሊ ስልኳን ተወስዶባት ነበረ። ስልኳ ውስጥ ያለውን ፋይል በሙሉ ወስደዋለች ማለት ነው ያክስቷ ልጅ። ከዚህ በኋላ ህይወትሽን ነጥቅሽና እዚሁ ተቀብራላችሁ፣ ሁለታችሁም እዚሁ ተቀብራችሁ አስክሬናችሁ እንዳይገኝ ነው የማደርገው። እኔን እንደናቅሽኝ ዋጋ አስከፍልሻለሁ እያለች እንግዲህ እየተከታተለቻት ሰላሟን እየነሳቻት ትገኛለች ማለት ነው ያክስቷ ልጅ። ለልዬም ደግሞ የሆነ የሚከታተለን ሰውማ አለ እንጂ በፍጹም ይሄ ነገር ሊሆን አይችልም። የሆነ ሰው አለ እዚህ ጋር ዶክተር ማነ ቤኪ፣ አዎ የሆነ ሰው አለ። ስለዚህ እባክህ የሆነ ነገር አድርግ፣ እባክህ የሆነ ነገር አድርግ ዶክተር እያለች እንግዲህ እንትን እያለች ነው ማለት ነው። እናም ለሊ ምን እንደሚሻላት አላውቅም። ብቻ ከባድ ችግር ነው የሚፈጠረው ይመስለኛል ሳስበው፣ አላውቅም። ከባድ ነው የእውነት ነው የምላችሁና ለሊዬ እንግዲህ ከባድ ችግር ውስጥ ገብታለች ማለት ነው። አሁን ላይ ማንም የሚረዳትም ሰው የለም፣ ማንም እንትን የሚላትም የለም። እነሱ ግን እንግዲህ ላይፋቸውን እየቀጩ ይገኛሉ። እዛው ሽርሽር ሄደው ማለት ነው። ሽርሽሩ በቅቶ ወደ ቤት ቢመለሱ እንደኔ መልካም ነው ብዬ አሰብኩኝ። ምክንያቱም በጣም ችግር ውስጥ ነው የሚገቡት እንደዚህ ከቀጠለ ማለት ነው። ማለቴ ልጅቷ አትለቃቸውም። እንግዲህ ዝታባታለች። አደይም እንግዲህ ፍቅርን እያሽቀነጣጠረች አንቺ ስሚ፣ አንቺ እኮ የኛ ቤት አንድ ተራ ገረድ ነበርሽ፣ ረሳሹ እንዴ? ተራ ገረድ ነበርሽ እኮ አንቺ፣ እና እንዴት እሱን ረስተሽው ነው አለቻት። ከዛ በኋላ አረሳውም፣ ያለፈውም ኩራቴ ነው የሚሆነው እንጂ የማፍርበት ነገር አይደለም። ከዛ እሺ ይሆንልሽ፣ ስለዚህ እናማ እኔ ከዚህ በኋላ የማደርገውን እኔ ራሴ አውቃለሁ። አንቺ ብቻ ጥሩ ሀሳብ አምጪ፣ አምረን ከቆምን ገና ብዙ ስራ እንሰራለን። እኔ ቤዛን ገና አላወቁኝም እኮ፣ ገና ብዙ ነገር አደርጋቸዋለሁ፣ ገና ብዙ ነገራቸውን አሳጣቸዋለሁ፣ እመኝኝ ፍቅር እያለች እንግዲህ ዳኒ ታዲያ ልጅቷን ሊደፍራት ሲሞክር በእናት ስትለው እሱ በእናቱ አይደራደርም እና እናቴን ስም ጠራሽብኝ ብሎ ሁሉንም ነገር ተወውና ተነሳ። ከዛ በኋላ እናቴ በጣም መልካምና ንጹህ ሴት ነበረች። እኔ ግን አሁንም ይሄን ቆሻሻ ስራ እየሰራው ነው። እድሜ ለእህቴ። ይኸውልህ እህት ለገንዘብ ስትል ምንም ነገር ታደርጋለች። ስለዚህ እባክህን አንተ ከእንደዚህ አይነት ነገር ውስጥ ራስህን አውጣ አለችው። መቼም አላወጣም፣ ይህንን ስራ መቼም አልተወውም። አዎ አልተወውም አልኩሽ እኮ እያለ እንግዲህ ጩኸቱን ቀጠለ። እሺ ካልተውክማ እኔ ምን ላደርግህ እችላለሁ? ምንም ላደርግ አልችልም አለችው። ከዛ በኋላ እንግዲህ እሺ በቃ እሺ አትናደድ አለችው። እንግዲህ ኤሉዬ እጇን ፈታ ልታመልጥ ስትል ዳኒ መጣ እየሮጠ። አንቺ ምን ለማድረግ ሞክረሽ ነው? ለማምለጥ ሞክረሽ ነው እንዴ? አዎ አመልጣለሁ፣ የሚደርስልኝም ካለ እጮሃለሁ አለች። ስትጮሂ ብትይ ማንም እዚህ ጋር አይደርስልሽም፣ አርፈሽ ቁጭ በይ ብሎ በጥፊ ሲዘጋባት ልጅቷ አዙሯት ድፍት አለች። ከዛ በኋላ ስትወድቅ እንግዲህ ወንበሩ ጭንቅላቷን መታት።
ቢጠራት አትንቀሳቀስም። እርግጠኛ ነኝ አውቃ ነው ይመስለኛል። ማምለጫ ዘዴ ሳይሆን አይቀርም። ሰው ሊጠራ ሲወጣ ወይ ብድግትልና በሆነ ነገር አናቱን ትለዋለች ብዬ አሰብኩኝ። እንግዲህ ከባድ ነው የሰው ልጅ። አይ የእንትና በነገራችን ላይ ልጁ ጥሩ ልብ አለው። ናቲ ማለት ነው። ይሄ ዳኒ በጣም ጥሩ ልብ ነው ያለው። በእናትህ ስትለው ትውት አደረገ። ቤዛ ግን በእናትሽ ስትባል ብትውል እንኳ የምትተው ሴት አይደለችም። እንደው ፍቅርን ዛሬ በጥፊ ስለዘጋልኝ እንዴት ደስ እንዳለኝ አልጠይቁኝ። ፍቅር ዱላ ማጠገብ ልጅ ናት። የእውነቴን እኮ ነው የምለው። የመጣው የሄደው ሁሉ እጁን እላዋ ላይ ያሳርፋል። እሷ ግን ተመልሳ እዛው ናት። ምንም ነገር አትማርም ከስህተቷ ማለት ነው። እናም ታዲያ ከቤዛ ጋራ ሩታና ቤዛም ተገናኝተው ነበረ። ስሚ ያንን ሞኝ የሆነ ዶክተር እየፈለግሽ ነው አደለ? ያውልሽ የመኪናው እሱ እዚህ ጋ ነው፣ እሱ ግን የለም። ያውልሽ ትናንትና አግኝቼው ነበር ዶክተርን። እናም ሩታ የምትባለዋ ሞኝ እኔ በፍጹም አልፈልጋትም። እሷ ግን እንደ ሞኝ ስትከተለኝ ትውላለች። እኔ በፍጹም ለእሷ ምንም አይነት ስሜት የለኝም፣ አላፈቅራትም ብሏል። ውሸታም! እሱ እንደዚህ አይልም። እጅ ካመንሽ መኝ፣ ካላመንሽ ራስ። አዎ አላምንሽም፣ አንቺ የነገር ጠንሳሽ አለችና በጥፊ ድርግም አደረገችባት። ከዛ ከነሱ እሷ ተለያይታ ስትመጣ ዳይመንድና እንትና እየሮጡ መጡ። አቤ ከየት ነው የምትመጪው ሲላት፣ አሁን እዚህ ጋር ኤሉ እኮ ጠፋች። ምን አምላኬ! ደግሞ እሷ የት ሄዳ ነው አላውቅም። እርግጠኛ ነኝ እነ ቤዛ ናቸው። ቤዛ እኔ እና እሷ ከአሁን ተጨቃጭቀን ተለያየን። ወዴት ሄደች? ወደዛ ወርዳለች፣ ቅያሱ ጋር ወደ ሐኪም ቤቱ አካባቢ ጋር የማትረባ ብለው እንግዲህ ሲከታተሏት ሄደዋል ማለት ነው። ታዲያ ኤሉ እርዱኝ እጮች እርዱኝ እያለች ብትጮህም ማንም ሰው የሚደርስለት አጣች። እንግዲህ ዳኒ አርፈሽ የምትቀመጪ ከሆነ እኔ ምንም አላረግሽም፣ አርፈሽ የማትቀመጪ ከሆነ ግን ዱላ ይገባሻል አላት። እሷም ታዲያ ለእያንዳንዱ ላደረግብኝ ነገር ዋጋ ትከፍላለህ ብትለውም ሴትዮ አርፈሽ ተቀመጪ አልኩኝ እኮ አርፈሽ መቀመጥ አትችይም እንዴ? ተናግሬያለሁ እንግዲህ አላት። ከዛ በኋላ እንግዲህ ኤሉዬ እና እሺ ምን ላድርግ? ቆይ ምን አድርጊ ነው የምትለኝ? አላውቅም። አርፈሽ ቁጭ በይ በቃ። እኔ የምልሽ ነገር አርፈሽ ቁጭ በይ ነው እያልኩሽ ያለሁት። እሺ በቃ አርፌ እቀምጣለሁ አለች። ከዛ በኋላ እንግዲህ ኤለን ማነው ዳኒ ስልክ እያወራ ነበር እህቱን። እናም ተዋት አርፋ ትቀመጣለች እያለችው እሱ ግን በጥፊ ድርግም ሲያደርጋት ልጅቷ ሶፋ ላይ እንግዲህ ጫፉ ላይ የወደቀችው ጭንቅላቷን ሳይመታት አይቀርም። አውቃ ማምለጫ ይመስለኛል። እሱ ዞር ዞር ሲል ከኋላ ዋገቡን ትለውና ታመልጣለች። ታያላችሁ። እና ፍቅር እንግዲህ አደይና ዴቭን ለማጣላት የማትቆፍረው የማትፈነቅለው ድንጋይ የለም። እኔማ እንደዚህ አለቃቸውም። አዎ አለቃቸውም። ህይወታቸውን ሲኦል ነው የማደርግባቸው። እኔ ፍቅር አይደለሁም እንደዚህ ዛሬ የተመታሁትን ጥፊ መቼም አልረሳም። ስለዚህ ዋጋቸውን እሰጣቸዋለሁ እያለች እንግዲህ እያዙኝ ልቀቁኛለች ወይዘሪት ፍቅር። ከዛም አሁን አንቺ ምን እንደደረግልሽ ነው የምትፈልጊው ስትላት አደይን ከሌላ ሰው ጋር ፎቶሾፕ አድርገን ብቻ ዴቭን የሚያሳምነውን ነገር ማድረግ አለብን። እሺ አለቻት ቤዛ። እንግዲህ ምን አይነት እንትን እንዳስተናዱ አላውቅም። ስራችንን አሁኑኑ መጀመር እንችላለን አለቻት። እሷም እሺ አለች ማለት ነው። ከዛ በኋላ እንግዲህ ምን እንደሚፈጠር አላውቅም። በእርግጥም ፍቅር ግን እናቷ እዛ ፍቅር አሹ ፍቅር የት ሄደች? አሹ ፍቅር እንዴ አሹ ምንድን ነው? በር ጠባቂ እንጂ ፍቅርን ጠባቂ እኮ አይደለም። እታለም እኮ እንዴ አሹ ሲጀምር ትሰማዋለች እንዴ? እሷ ፍቅር እንደሆነች የተንኮል አባት ናት። አሹ ብቻ ነው የሚያውቅባት ያኔ እሷን ተንኮል። ስለዚህ እትዬ እኔ ሩታንም ፍቅርንም አላየዋቸውም። እውነቴን ነው ይቅርታ አድርጉልኝና ከዛ በኋላ እሺ እና ምንድን ነው? እናማ እኔ የት እንደሄዱ አላይም። እኔ እኮ እንደውም እርስዎን ላስፈቅር ነው የመጣሁት። ለምን ሲባል እትዬ ኤለን ጠፍታለች። ዳይመንድና አቤ እየፈለጓት ነው። እኔም እንደው ሄጄ ላፋልጋቸው ብዬ ነው። አይሆንም፣ እነሱ ይበቃሉ። አንተ አርፈ ቁጭ በል አለችው። ከዛ ይሻላል እትዬ
እሺ በቃ እርሶ ካሉ ብሎ እሱም ቁጭ አለ ማለት ነው። ከዛ በኋላ እንግዲህ ነገሮቹን በሙሉ እንደዛው ቀጠሉ ማለት ነው። ሄለን እንግዲህ ብቻ ከባድ ነው የምላችሁ ነገር የለም። ምን አይነት ክፉ ምን አይነት ተንኮለኛ እንደሆነች ቤዛ። የቤዛ ተንኮል ደግሞ ከቀን ወደ ቀን እየጨመረ ነው የሚሄደው። ፈጣሪ የምሬን እኮ ነው። ሰው አንድ ጊዜ እንኳን አይሻሻልም። እሷ ግን ከእለት ወደ እለት ከእለት ወደ እለት እየጨመረች ነው የምትሄደው። ና ከዚህ በኋላ ደግሞ ምን እንዳሰበች አላውቅም። እንግዲህ እሱም ደግሞ አቤ በጣም ተጨንቋል። የሆነ ነገርማ አድርጓታል። ኮፍያውን ይዤ ወደ ህግ መሄድ አለብኝ እንጂ እያለ ነው ማለት ነው። አሁን ይሄ የዳኒ ኮፍያ ነው። እሱ ነው ሚስቴን የወሰዳት። የት እንዳደረሳት አላውቅም። ወይኔ አቤ ለደቂቃ ትቻት በወጣ እኮ ስመለስ አጣዋት። እምን ውስጥ ገብተሽ የሆነ ሉዬ ብቻ በህይወት ትቆይልኝ እንጂ ሌላው እንኳን ቀላል ነው። እነኚህ የተረገሙ የሆነ ነገር እንዳያደርጓት ብዬ ፈርቼ ነው እያለች እንግዲህ በጣም ተጨንቋል አቤ ማለት ነው። አያቸው እንግዲህ ተንኮላቸው እዚህ ድረስ ነው ማለት ነው። የነ ቤዛና የነ ዳኒ በነገራችን ላይ ስትለመኑትም ይሰማል። የቤዛ ድርቀት ደግሞ በጣም የበዛ ነው ከምነግራችሁ በላይ በጣም ነው። አላቅም። እስቲ እንግዲህ ደግሞ አብረን ነው የምናየው ምን እንደሚፈጠር ማለት ነው። ስለዚህ ለልዬም እንግዲህ አደጋ ውስጥ ነው ያለችው። እስካሁን ማንም ሰው እንትን አላላትም። ከባድ ፈተናና ከባድ አደጋ ውስጥ ነው ያለችው። ያክስቷ ልጅ እንግዲህ ልትበቀላት እዛ ኩሪፍቱ ሄዳለች። ኩሪፍቱ ድረስ እንግዲህ ሄዳለች። እዚሁ ተቀብረሽ ትቀሪያታለሽ። ደብዛችሁን ነው የማጠፋው ሁለታችሁንም። አሁን ግን እስከሚበቃችሁ ተዝናኑ፣ ፈቅጄላቸዋለሁ እያለች ነው ማለት ነው። አያችሁ የተንኮል አምባሳደር እንግዲህ ለሊ አሁንም ምንም የጠረጠረችው ነገር ፈርታለች። በነገራችን ላይ ባቡሬ ግን ምንም የለም አትጨነቂ ምናምን እያላት ነው ማለት ነው። እሷ ግን የሆነ ሰው እየተጫወተብን እንዳለ ይሰማኛል። ሻንጣችንን ይዘን ከዚህ ጋር እንሂድ እባክህን እያለችው ነው። እሱ ግን እንግዲህ አላቅም ብቻ ከባድ ፈተና ውስጥ ነው ያለችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ሄሉዬን አሰናበታት አቶ ዳኒ ማለት ነው። ከባድ ችግር ተፈጥሯል። እንግዲህ